ካፕከት ለመማር ብዙ ቱቶሪያሎች ቢኖሩም ለመረዳት ጊዜ ይወስዳል ወይም አሰልቺ የሆነ የስክሪን ሪከርዲንግ ማየት ያስገድዳል። ይህ ኮርስ ግን ኤዲቲንግን በቀላሉና በዝርዝር ከስር መሰረቱ እንድትረዱ ታስቦ የተዘጋጀ ነው። ፕሮፌሽናል ኤዲተር ለመሆን ዶክመንተሪ ሆነ የስሪዲ ኤዲቲንግን ለመስራት እነዚህን መሰረታዊ ነገሮች በእጅጉ ይጠቅማቸዋል። ቪዲዮውን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በዚህ ኤዲቲንግ ኮርስ ጀማሪ የሆናችሁ እንደዚሁም ሚዲየም ላይ እንደውም አድቫንስድ የሆናችሁ ኤዲተሮች ብዙ ነገሮችን ትጠቀማላችሁ ብዬ አስባለሁ። ይህንን ቪዲዮ ደግሞ ቪፒኤን አብርታችሁ ብትመለከቱ ለእኛም ይጠቅመናል። ቀጥታ ወደ ትምህርቱ። በስልካችን አፕዴት የሆነውን ካፕከት እንከፍታለን። እዚህ ጋር ኒው ፕሮጀክት የሚለውን ነክተን ሁለት ቪዲዮዎችን አድ እናደርጋለን። ከታች ያለውን የምንነካው ከዛም በኋላ እዚህ ጋር እንደዚህ አይነት ኢንተርፌስ ይመጣልናል። ሁሉም አስፔክት ሬሾ አላቸው። እነዚህ የምታዩቸው አሁን 16:9 ለዩቲዩብ የሚሆን አስፔክት ሬሾ ነው። እዚህ ጋር አስፔክት ሬሾ የሚለው እዚህ ጥግ ላይ ይታያል። እነዚህ የፈለግነውን አስፔክት ሬሾ እዚህ ጋር እንደሚታየው መቀያየር እንችላለን። ለቲክቶክ፣ ለዩቲዩብ፣ ለኢንስታግራም ለተለያዩ ሶሻል ሚዲያዎች የሚሆን አስፔክት ሬሾ መምረጥ እንችላለን። እዚች ጋር ለምሳሌ አንዱን አስፔክት ሬሾ ቀይረን ስናይ ለቲክቶክ በሚሆን ሳይዝ ያደርግልናል። ባክግራውንዱንም ደግሞ እዚች ጋር ከለሮቹን ቼንጅ ማድረግ እንችላለን። ከፈለግንም ደግሞ ኢሜጅም ማስገባት ይቻላል። እሱን ደግሞ እዚች ጋር እንደምታዩት ብለርም ማድረግ ከፈለግን እዚህ ጋር እንደምታዩት ብለር ማድረግ ይቻላል። የተለያዩ አይነት እንትኖች አሉትና በፈለግነው ሁሉም ላይ አፕላይ ኦልም ለማድረግ በተቻለ መጠን በዛው መልኩ መጠቀም እንችላለን። ወደ ቅድሙ ወደ 16:9 አስፔክት ሬሾ እናደርጋለን። ከዛን በኋላ እዚህ ጋር ይሄኛው የቪዲዮ ላይ ነው። እዚህ ጋር ኤዲት የሚለው ጋር ነክተን አሁን ለምሳሌ ቪዲዮን ስንቆርጥ በዚህ ወይ መቁረጥ እንችላለን። ያዝ አድርገን ወደዚህ ስናመጣው እንደምታዩት ቪዲዮን ይቆርጠዋል። ይሄ ነጩ ላይን እንትን የሚያደርግ ነው። ቪዲዮን እስከምንቆርጥበት ድረስ ምልክት ይሰጠናል። ከሱ ወደዛ መቁረጥ እንችላለን። ግን እሱ ላይኑ ባለበት ስፕሊት የሚለውን ስንነካ በዛው ላይኑ ባለበት ነው የሚቆርጠው ማለት ነው። አሁን እንደምናየው ላይኑ ባለበት ስፕሊት የሚለውን ስንነካ ይቆርጠዋል። ይሄው ከዛ መሃል ላይ ያለውን ገድበን ደግሞ ነክተን ዲሊት ማድረግ እንችላለን። በዛ መልኩ ነው ኤዲቲንጎችን የምንሰራው ማለት ነው። ይሄ ኤዲቲንግ በደንብ ለእናንተ ሲምፕል እንደሚሆን አስባለሁ። ግራ የሚገባችሁ ነገርም ካለ ኮመንት ላይ ጻፉልኝ። ከላይ ሁለት ምልክቶች ይታያሉ። በስህተት የተደለተም ሊሆን ይችላል፣ የተቆረጠም ሊሆን ይችላል። የተለያዩ አይነት ነገሮችን እንደገና ለመመለስ እንጠቀማለን። ከስር ደግሞ ኦቨርሌይ የሚል አለ። ኦቨርሌይ የተለያዩ ቪዲዮ ሊሆን ይችላል፣ ኢሜጅ ሊሆን ይችላል አድ ለማድረግ ላዩ ላይ ቪዲዮ ላይ ማለት ነው። እዚህ ጋር እንደሚታየው አድ ለማድረግ እንጠቀማለን። እንደዚህ ያዝ አድርገን ጫን ብለን ገፋ ስናደርገው ቦታውን እየቀያየረ ይሄዳል ማለት ነው። ማስፋትም እንችላለን። ኢሜጅ ከሆነ ቪዲዮ ሳይሆን ኢሜጅ ከሆነ ያንን ማስፋት እንችላለን። እስከ ቪዲዮ መጨረሻ ማድረግም እንችላለን። የተለያዩ ቪዲዮዎችንም ወደ ኋላና ወደፊት እንደዚሁ እዚህ ጋር እንደምታየው ማድረግም እንችላለን። እዚህ ጋር ኢሜጁን ነክተን ስፕሊስ የሚለውን ስንነካ የተለያዩ አይነት ስታይሎች አሉ። እዚህ ጋር እንደምታዩት ከነዚህ መካከል አንድ ስታይል መርጠን ከዛ ወደ አኒሜሽን ወደሚለው እንገባለን። እዚህ ጋር ኢን አውት እና ኮምቦ የሚሉ አሉ። የተለያዩ ስታይሎችን መርጠን እዚህ ጋር እንደሚታየው ለቅድሙ ፎቶ የተለያዩ አኒሜሽኖችን መምረጥ እንችላለን። ያው እዚህ ጋር እንደምታዩት እንዴት እንደሚሆን ሰዎች ለሎጎ ይጠቀሙበታል። የተለያዩ ሎጎዎችን እንደዚህ ለማድረግ ይጠቀሙበታል። ያው እዚህ ጋር ቀደም ያስገባነውን አኒሜሽን በዚህ መልኩ መጠቀም እንችላለን። እዚህ ጋር ኦፓሲቲ ላይ የቪዲዮን ላይት መቀነስ እንችላለን። ኢፌክት ጋር ስንሄድ ደግሞ የቪዲዮ ኢፌክት አለ፣ ቦዲ ኢፌክት አለ። ቪዲዮ ኢፌክቱ ስንገባ ብዙ አይነት ኢፌክቶች ነው ያሉት። ለምሳሌ ያክል እዚህ ጋር አንድ ኢፌክት እንምረጥና ለቀደሙ ፎቶአችን ግሎ የሚባል ኢፌክት መርጠናል። በዚህ ፎቶውንም ከት ማለት ትችላላችሁ።
የተለያዩ አይነት ሬሾዎች አሉ። እዚች ጋር ክሮፕ ማድረግ ይቻላል። እዚች ጋር ዲፕሊኬት የሚል አለ። ዲፕሊኬት ማለት ኮፒ ማድረግ ነው። እዚች ጋር ዲፕሊኬት የሚለውን ኢሜጁ ነክታችሁ ስትነኩ ሁለት ኢሜጅ ያደርገዋል። ድርብ ኢሜጆችን ማድረግ ትችላላችሁ። ሪፕሌስ እንደ ስሙ ሌላ መቀየር ነው። ለምሳሌ ከጋላሪ አንድ ሌላ ኢሜጅ ነክተን የቅድሙን ኢሜጅ መቀየር እንችላለን። እዚች ጋር ሳይዙንም መቀነስ መጨመርም እንደዛው። አሁን ወደ ሳውንድ እንመጣለን። ሳውንዶችን እንዴት አድርገን ኤዲት እንደምናደርግ ነው የምናየው። ሳውንዶች ላይ እዚች ጋር አውዲዮ የሚለውን እንነካና የተለያዩ አይነት ወሮች ይከፈቱልናል። ለምሳሌ ያክል ሳውንድ የሚለውን ብንነካ ብዙ አይነት የድምጽ አይነቶች አሉ እዚች ጋር ለቲክቶክ የሚሆኑ ግን እነዚህ ምናልባት አብዛኞቹ ኮፒራይት ዩቲዩብ እንትን እንዳይላችሁ ለቲክቶክ ብንጠቀም ነው እንጂ ለዩቲዩብ ብዙም የሚሆኑ አይደሉም። እዛው አውዲዮ ላይ ሌላ ቱል አለ ኤክስትራክት የሚል እሱን ስንነካ ወደ ጋላሪ ወስደናል። የአንድ ቪዲዮ ሳውንድ ለማስገባት ነው የምንጠቀመው። ለምሳሌ ይህን ቪዲዮ ሳውንድ ማስገባት እንፈልግ በዚህ መልኩ እናስገባለን። ቪዲዮ ነክተን ቀጥታ ማስገባት ነው። ሳውንድ ፊክስ የሚለውን ደግሞ ስንነካ የተለያዩ አይነት ድምጾች አሉ። ለምሳሌ እንደዚህ አይነት ሪከርድ ሳውንዳችን ሪከርድ አድርገን ማስገባት እንችላለን። እዚህ ጋር ጎን ቴሌፓምፐር የሚለውን ነካለን። ስራው ምንድነው? ቴክስትን ወደ ሳውንድ መቀየር ነው። ምናልባት አማርኛን የሚቀይር አይመስለኝም፣ ግን እንግሊዘኛን ይቀይራል። የፈለጋችሁትን የእንግሊዘኛ ጽሑፍ አስገብታችሁ ወደ ድምጽ መቀየር ትችላላችሁ። እዚህ ጋር ሪዲዩስ ኖይዝ እና ቅድም ያስገባነውን ድምጹን ጥራት እንዲኖረው ለማድረግ ሪዲዩስ ኒውዝ እና ኢንሃንስ ቮይስን ሁለቱን የድምጽ ጥራት እንዲኖር እንጠቀማለን። እዚህ ጋር ቮሉሙን የዋና ቪዲዮ ቮሉም እንቀንስና ቴክስትን ወደ አውዲዮ እንቀይራለን። እዚህ ጋር ቮይስ ኦቨር ይልና የተለያዩ ድምጽ ስታይሎች አሉ። በእነዚህ ድምጽ ስታይሎች የተለያዩ ከቴክስት ወደ አውዲዮ መቀየር ትችላላችሁ። እዚህ ጋር እንደሚታየው You're goddamn right ይሄንን ድምጽ ሁለቱንም ከስር ቴክስቱና ድምጹ እንዲታይ ማድረግ እንችላለን። እዚህ ጋር ሴፓሬት የሚለውን ስንነካ ድምጹና አውዲዮ ይለያያሉ ማለት ነው። ሁለቱም አንድ ላይ ነበሩ ቅድም እንትን ስናደርጋቸው ቴክስቱን ወደ አውዲዮ ሲንቀየር ማለት ነው። ይሄ ፌድ ማድረግ ምንድነው? ድምጹ ከፍና ዝቅ እንዲል ነው። ሲጀምር ዝቅ ይላል፣ መሀል ላይ ከፍ ይላል፣ ሲያልቅ ደግሞ ዝቅ ብሎ ነው የሚጨርሰው። እዚህ ጋር ቮይስ ፊልተር ደግሞ የተለያዩ ድምጾችን መቀየር እንችላለን። እዚህ ጋር ስፒድ ያው ድምጻችንን ፋስት እንዲሆን ለማድረግ ምናምን እንጠቀምበታለን። ብዙም የተወሳሰበ ነገር የለውም፣ ሲምፕል ነው። እዚህ ጋር ቴክስት የሚለውን ነክተን የተለያዩ ቴክስት ትሬኒንጎች አሉ። ቴምፕሌት የሚለውን ስንነካ እዚህ ጋር እንደሚታየው እንደዚህ አይነት ስታይሎችን እያንዳንዱን መጠቀም እንችላለን። ፎንት የሚለውን ስንነካ ባይዞዬ አማሪክ ፎንት በካፕከት ላይ እንዴት መጠቀም እንደሚቻል ራሱን የቻለ ቪዲዮ ሰራላችኋለሁ። እዚች ጋር የተለያዩ አይነት ስታይሎች ይታያሉ። ለምሳሌ ኦፓሲቲ አለ፣ ሳይዝ አለ። እዚች ጋር የቴክስታችንን ከለሮች በፈለግነው መንገድ መቀየር እንችላለን። ይሄ ስትሮክ የሚባለው አሁን እዚች ጋር ስነካው ነጩን ስነካ እንዴት እንደሚሆን እዚች ጋር መቀያየር ከፍም ዝቅም ስናደርግ እዚች ጋር ግሎው ኖርማል ግሎው እና አንግል ግሎው ይባላሉ። ሁለት አይነት ግሎዎች ነው ያሉት። በደንብ በራ ብሎ እንዲታይ ቴክስቱ እዚች ጋር ማመጣጠን ትችላላችሁ። እንደዚህ ስታደርጉት ሬንጆች ማመጣጠን ይቻላል። ወደ ባክግራውንድ ስናልፍ ደግሞ እዚች ጋር ባክግራውንድ እንዲኖረው ቴክስቱ እሱንም ደግሞ እዚች ጋር አጀስት ማድረግ ትችላላችሁ። እዚች ጋር ሻዶው አለ። ምናልባት ሻዶው እንዲኖሩ ከፈለጋችሁ ጥላ እንዲኖረው ማለት ነው ቴክስቱ። እዚች ጋር ማመጣጠን ነው። እዚህ ጋር ከርቭ ለማድረግ እንጠቀምበታለን። ይሄኛው ብዙ ጽሁፎች ሲገቡ ለማስተካከል እንጠቀማለን። እዚህ ጋር የተለያዩ አይነት ስታይሎች አሉ። ቦልድ፣ ኢታሊክ፣ ኬዝ፣ እነዚህ የተለያዩ አይነት ስታይሎች የምንጠቀምበት ነው። እዚህ ጋር ኢፌክቶች አሉ።
እነዚህ ኢፌክቶች ያው ቴክስቱን ለማሳመር ነው። እዚህ ጋር አኒሜሽኑ ኢን አለው አውት አለው ሊፕ የሚባል አለው። እነዚህ ዋና ስራቸው እንደ ጽሁፉ መግባት እንዳለበት አሁን እንደዚህ ጽሁፎቹን ለማሳመር መግቢያቸውን እንጠቀማለን። አሁን ወደ ዋናው ሐሳብ እንመለሳለን። የአውቶ ካፕሽን ስራ የአንድ የእንግሊዘኛ ቪዲዮ ሙሉ ቪዲዮን ወደ ጽሁፍ መቀየር እንችላለን፣ ከስር ጽሁፍ እንዲመጣ ማለት ነው። ስለዚህ ጽሁፉን በተለያዩ ስታይሎች አድርገን ከስር ጽሁፍ እንዲመጣ ማድረግ እንችላለን። አማርኛ የሚቻል አይመስለኝም፣ ለአሁኑ አማርኛ የሚቀበል አይመስለኝም። ግን የተለያዩ እንግሊዘኛ እንትኖች ቪዲዮዎችን ወደ ጽሁፎችን ከስር ማምጣት ይችላል። እዚህ ጋር ለቪዲዮአችን በጣም ወሳኝ ወደ ሆነ ወደ ኢፌክት እንገባለን። ኢፌክት ውስጥ ቪዲዮ ኢፌክት አለ፣ ቦዲ ኢፌክት አለ፣ ብዙ አይነት ኢፌክት አይነቶች አሉ። የቪዲዮ ኢፌክት ትልቁ ጠቀሜታው ቪዲዮአችን እንዳይሰለች ለሰዎች ሲያዩ እንዳይሰለቹ የተለያዩ አይነት ኢፌክቶችን ያስገባልናል። ለምሳሌ እዚህ ጋር ቦዲ ኢፌክት አለ። ቦዲ ኢፌክት ለምሳሌ አንድን ሰው ፌስ በመጠቀም አካላዊ እንቅስቃሴ በመጠቀም የተለያዩ አይነት ኢፌክቶችን የሚያመጣ ነው። እዚህ ጋር እንደምታዩት እዚህ ጋር ፊልተር የሚለውን ስንነካ ለምሳሌ እዚህ ጋር 4K ፊልተር አለ። ቢፎር እና አፍተር እዚህ ጋር ማየት ትችላላችሁ። የተለያዩ አይነት ጥራት እንዲኖረው ከማድረግም አንፃር ጠቀሜታ አለው። እዚህ ጋር ፊልተር ውስጥ ደግሞ አጀስትመንት አለው። ቪዲዮአችንን አጀስት ማድረግ እንችላለን። ከለር ማች የሚል አለ። እዚህ ጋር ደግሞ የአንዱ ቪዲዮን ከለር ከሌላኛው ቪዲዮ ጋር ለማመሳሰል ተጠቀሙበታላችሁ። ለምሳሌ መጀመሪያ በዛ በኩል ያለውን የፊልሙን ከለር ከዚህኛው ጋር ማች አድርገናል። በደንብ አይታችሁ ከሆነ ማለት ነው። ይሄን ያደረግነው ከለር ማች ተጠቅመን ነው። አሁን ደግሞ ቀጥሎ የምናየው ትራንዛክሽን ነው። ብዙ ጊዜ ትራንዛክሽን ሲባል ሰምታችሁ ሊሆን ይችላል። አንዱ ቪዲዮ ከአንዱ ቪዲዮ ሲሸጋገር ምን አይነት ትራንዛክሽን ነው መኖር ያለበት የሚለው እናያለን። እዚች ጋር አትማዘን ምልክት አለ። እሱን ነካና የተለያዩ አይነት ትራንዛክሽኖች ይመጡልናል። መሀል ላይ ያለችው ነጯ ምልክት ነክተን የተለያዩ አይነት ትራንዛክሽኖች እዚች ጋር አንዱን እናስገባለን። እዚች ጋር ቀስ አድርጎ ያስገባልናል። እናመጣጥነዋለን በምን ያህል ሰከንድ መሆን እንዳለበት። ስለዚህ በዚህ መልኩ የአንድ ቪዲዮ መሸጋገሪያ ወይም ትራንዛክሽንን በዚህ መልኩ መስራት ትችላላችሁ። በመቀጠል የምናየው ኦቨርሌይ ነው። እዚች ጋር ቪዲዮን ከትናረግና ጫፉን ወደ ታች እናውርደዋለን። ኦቨርሌይ የሚለውን ስንነካ ወደ ታች ያውርድልናል። ከዛ ወደ ገፋ አድርገን ይዘን ወደዚህ እናመጣዋለን። ከዛ ሪሙቭ ፒኤንጂ የሚለውን እንነካለን። ስለዚህ የሰውየውን እዚህ ጋር አውቶ ሪሙቭ የሚለውን ስንነካ እዚህ ጋር ፕሮሰስ ያደርግልናል። ፕሮሰስ አድርጎ ባክግራውንዱን ሪሙቭ ያደርጋል የሰውየውን። ከዛ እዚህ ጋር ኦፓሲቲውን የጀርባ ቪዲዮን ዋናው ቪዲዮ ስንቀንስ እዚህ ጋር እንደምታዩት ባክግራውንዱን ሪሙቭ አድርጎታል። ቪዲዮ ኳሊቲውን ደግሞ እዚህ ጋር እንጨምራለን ወደ ኤችዲ። እዚህ ጋር ከጎን ያለውን ኦፕቲካል ፍሎ የሚለውን ወደ 30 እናደርጋለን። ከዛ እንደዚህ አይነት ቪዲዮ እናገኛለን ማለት ነው። ከዛ ኦቨርሌይ ነክተን አድ ኦቨርሌይ እናደርጋለን። አንድ ፎቶ እዚች ገችኛውን ፎቶ እናስገባለን። እቺ ፎቶ ደግሞ እንዴት ወደ ኋላ ወደ ጀርባ እንደምናስገባ አሳያችኋለሁ። እዚች ጋር ሌየር የሚለውን ነክተን እዚች ጋር የቀስት ምልክቷን እንነካለን። ይሄ ፎቶ ወደ ጀርባ ያልፋል ማለት ነው። ስለዚህ ሁለት ሌየሮች ነው ያሉት። አንዱ እዚህኛው ፎቶ ነው፣ ሁለተኛው እዚህኛው ፎቶ ነው። ከዛ የኛውን ፎቶ ደግሞ አገባቡን ወይም ስታይሉን እዚች ጋር ለማሳመር ከላይ ያለችዋን እቺን ምልክት አሁን ቀጥለን የምናደርገው ነገር በደንብ ተከታተሉ። እዚች ጋር ይሄን ፎቶ ወደዚህ ያስገባውና ወደዚህ እንዲወጣልኝ ነው የፈለኩት። ስለዚህ እዚች ጋር እነዚህን አረግና ፎቶ መጀመሪያ ላይ ወደዚህ ያስገባውና ያወጣው አስተካክላለሁ። ከዛም በኋላ እዚች ጋር ግራፊክስ የሚለውን ነካና ከዛ ከግራፊክሱ በኋላ ኢፌክት እንጨምራለን። አንድ ሼክ የሆነ ኢፌክት እንጨምርና እንደዚህ አይነት ትዕይንት እንዲኖረው እናደርጋለን። ከዛ በመቀጠል እንደዚህ አይነት ፎቶ ከጋላሪ አድ ኦቨርሌይ አድርገን እናመጣለን። ይሄንን ባክግራውንዱ ሪሙቭ ማድረግ ነው የፈለግነው። ለምሳሌ ይሄንን እዛች ጋር ከለር ፒክ የሚለውን ስነካ እንደዚህ አይነት ጽሁፉን ብቻ ማስቀረት እንችላለን። ግሪን ስክሪኖችንም በዚህ መልኩ ከት ማድረግ እንችላለን። ቀጥለን የምናየው ካሜራ ትራኪንግ ነው። እንደዚህ አይነት ቪዲዮዎችን እንዴት መስራት እንደምንችል ነው የምናየው። እዚህ ጋር ለምሳሌ የካሜራ ትራኪንግ የሚለውን ነክተን የሰውየው ፌስ ላይ እንትን እናደርጋለን ማለት ለምሳሌ እዚህ ጋር በደንብ አጥብበን እቺን ፓርት አፍንጫው ላይ እናደርጋለን። አፍንጫውን እየተከተለ ካሜራው እንዲንቀሳቀስ ማለት ነው። ከዛ ትራኪንግ የሚለውን ነክተን
ፕሮሰስ አድርጎ እንትን ያደርግልናል። እዚህ ጋር ፊት ካንቫስ የሚለውን ነካለን። በዚህ ጋር ካሜራው ይንቀሳቀሳል ማለት ነው። ስለዚህ በዚህ መልኩ መጠቀም እንችላለን ካሜራ ትራኪንግን። በመቀጠል ሪላይት ማለት ያው እዚህ ጋር ባክግራውንዱን ካልተመቸን ከጎን በኩል የተለያዩ ላይቶችን ማስገባት እንችላለን። እዚህ ጋር ለምሳሌ ይሄንን ላይት እናስገባና ከጎን በኩል ላይቱን አጀስት የማድረግ ስራዎችን እንሰራለን። እዚህ ጋር ፖይንት እና ዳይሬክሽን የሚል አለ። እዚህ ጋር እንዴት ዳይሬክሽኑን ለምሳሌ ላይት ወዴት ነው መብራት ያለበት፣ ዳይሬክሽኑ ወዴት ነው፣ ፖይንቱ ወዴት ነው የሚለውን ነገር እዚህ ጋር አጀስት የምናደርገው። ላይት 1 አለ፣ ላይት 2 አለ። በዛ መልኩ ነው አጀስት የምናደርገው ማለት ነው። እና እዚህ ጋር ቦዝ ይላል ፒፕል ኤንድ ባክግራውንድ የሚለው ሁለቱም ላይ ሰውየውም ላይ ባክግራውንዱም ላይ እንዲበራ ነው የፈለግነው። ስለዚህ ሰውየውም ላይ ይበራል፣ ባክግራውንዱም ላይ ይበራል ማለት በተመሳሳይ መልኩ ሁለቱም ላይ ነው እየበራ ያለው። ስለዚህ በዚህ መልኩ እንትን ማድረግ ትችላላችሁ። አሁን ከዚህ ፕሮጀክት ወጥተን አዲስ ፕሮጀክት አድ እናደርጋለን። እዚህ ጋር አንድ ፎቶ አለ። ይሄንን ፎቶ አድርገን በእጃችን ይዘን ጫና አድርገን ይዘን እናጣበዋለን። ያው እንደዚህ እዚህ ጋር ጥበብ አድርገን መቀነስ እንችላለን። ማስፋትም ከፈለግን እጃችን እንደዚህ ይዘን ማስፋት ነው። ምንም የሚከብድ ነገር የለውም። እዚህ ጋር ከላይ ያለችዋን እቺ ፕላስ ምልክቷን እየነካን ከመጀመሪያ እስከ መጨረሻ ድረስ እዚህ ጋር ያስጠገን ከዛም በኋላ ደግሞ መጨረሻ ላይ እንዲወጣልን ነው የምንፈልገው። እዚህ ጋር በደንብ ይዩ ትራንስፎርም የሚል አለ። እዚህ ጋር ትራንስፎርሚንጉ በምን ያህል ሮቴሽን መሆን እንዳለበት እዚህ ጋር ፖዚሽኖቹ ላይ ገብታችሁ ማስተካከል ትችላላችሁ። እዚህ ጋር በደንብ ተመልከቱ እንዴት ሆኖ መውጣት እንዳለበት። እዚህ ጋር ግራፊክሱ ላይ ገብተን ደግሞ ይሄንን አጀስት እናደርጋለን። ከዛውንም ድጋሚ እሱን ራሱን ቅድም ይሰራነውን ሴቭ አድርገን ተመልሰን አድ እናደርጋለን። ቀጥልን ሪቨርስ አንድን ቪዲዮ መገልበጥ ማለት ነው። ከመጨረሻ ወደ መጀመሪያ ማድረግ ማለት ነው። እዚህ ጋር ሪቨርስ የሚለውን ስትነኩ ቪዲዮ ይገለበጣል ማለት ነው በዚህ መልኩ። ስለዚህ የሪቨርስ ስራ ይሄንን ነው የሚመስለው። በመቀጠል ደግሞ የምናየው ፍሪዚንግ ነው። ፍሪዚንግ ማለት ኢሜጅ እንዲፈጠር ማድረግ ማለት ነው። እዚህ ቀጥ አለ ኢሜጅ እንዲፈጠር ማድረግ ማለት ነው። ያንን ቪዲዮ ነክታችሁ ኢሜጅ እንዲፈጠር ታደርጋላችሁ። የሞሽን ብለር ስራ ደግሞ እዚህ ጋር ለምሳሌ ሞሽን ማለት ይሄኛው መኪና እየተሽከረከረ ከሆነ ጎማው እዚህ ጋር እንዲሁ ሞሽን ሲጨመርበት እንደዚህ ነው የሚሆነው። ስለዚህ የሞሽን እዚህ ጋር አጀስት እናደርጋለን። በ26 አድርገን ሞሽኑን ይበልጥ ፋስት ሆኖ እንዲታይ እንትን ያደርገዋል ማለት ነው። የሞሽን ብለህ ስራ በደንብ ስላየን ማለት ነው። መጨረሻ ላይ የምናየው እዚህ ጋር ኦቨርሌይ ነክተን አንድ ኢሜጅ እናመጣለን። ከዛም በኋላ ቪዲዮ ላይ አድ እናደርጋለን። ከዛ ማስክ የሚለውን ነክተን የተለያዩ አይነት ማስኮች አሉ። እዚህ ጋር ማስኩን የተለያዩ አይነት ስታይሎች አሉት፣ ግን በፈለግነው መልኩ ከተማረግ እንችላለን። ማደብዘዝ እዚህ ጋር ከስር ያለችው ምልክቷን ይዘን ማደብዘዝም እንችላለን። የተለያዩ አይነት በፈለግነው መልኩ ይኸው እንደዚህ ጫን ስናደርገው እያደበዘዘ ይሄዳል። በዚህ መልኩ ማስክን መጠቀም እንችላለን። ብዙ ጊዜ ሰዎች ያው ማስክን የሆነ ነገር ለመሸፈን ምናምን ይጠቀሙበታል። በዛ መልኩ መጠቀም ትችላላችሁ። ይሄ ቪዲዮ ለእናንተ ጠቃሚ እንደሆነ አስባለሁ። ምንም እኛ ሌላ የምናገኘው ትርፍ ስለሌለ እባካችሁን ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ ያደረጋችሁ ለቻናላችን ቤተሰብ እንድትሆኑ ሁላችሁን ጋብዛችኋለሁ። ብዙ ነገር የተማራችሁበት ቪዲዮ እንደሆነ ተስፋ አደርጋለሁ። ጥያቄ የሆነባችሁ ነገር ካለ ኮመንት ላይ ጻፉልኝ። በትምህርቱ ዙሪያ ማስተያየት ካላችሁ በኮመንት ላይ ብጽፉ ደስ ይለኛል። ወዳችኋለሁ። ባይ